አውሮፕላኑ ከጠፋ 11 ዓመታት አስቆጥሯል። አሳፍሯቸው የነበሩ 239 መንገደኞች ምን እንደገጠማቸው ማንም ምንም ማወቅ አልቻለም። አውሮፕላኑ ስለመነሳቱ እንጂ ስለማረፉ ወይም ስለመውደቁ እስካሁን ምንም ማስረጃ አልተገኘም። እንዴት አንድ ዘመናዊ አውሮፕላን ዱካውን ሳይተው ሊጠፋ ይችላል? የበረራ ቁጥሩ MH370 የሆነው የማሌዥያ አውሮፕላን የመጨረሻ ሰዓታት ጉዞ ምን ይመስል ነበር? ዛሬ መልስ ያልተገኘለትን የዓመታት ጥያቄ እናነሳለን። አብራችሁን በመቆየት ታሪኩን እንድትከታተሉ በአክብሮት እጋብዛለሁ። ሰብስክራይብ ያላደረጋችሁኝ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁ። አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር ማርች 7 ለ8 አጥቢያ 2014 እንደ ወትሮ ሁሉ በማሌዥያ ዓለም አቀፍ አየር ማረፊያ የተለያዩ የበረራ ፕሮግራሞች አሉ። አውሮፕላኖች ይነሳሉ፣ ያርፋሉ። የበረራ ቁጥሩ MH370 የሆነው ቦይንግ 777 የማሌዥያ አውሮፕላን ደግሞ ከኳላላምፑር ወደ ቤጂንግ ለመብረር ዝግጅቱን አጠናቋል። በማሌዥያ የሰዓት አቆጣጠር እኩለ ሌሊት 6:40 ሲሆን የሀገሪቱ የአየር ትራፊክ ተቆጣጣሪዎች አውሮፕላኑ መነሳት እንደሚችል ፍቃድ ሰጡት። 239 ተሳፋሪዎችን እንደጫነ ከቆመበት ቦታ ተነስቶ ወደ መንደርደሪያው አመራ። ጉዞው የሰላም ከሆነ ቻይና ጠዋት 12:30 ላይ ይደርሳል። አውሮፕላኑ የሰሜን ምስራቅ አቅጣጫን ይዞ ወደ ቤጂንግ ማምራት ጀምሯል። ከአውሮፕላኑ ወደ በረራ ተቆጣጣሪዎች፣ ከበረራ ተቆጣጣሪዎች ደግሞ ወደ አውሮፕላኑ መልእክቶች በተወሰነ ደቂቃ ልዩነት ውስጥ ይተላለፋሉ። ይህ የኮሙኒኬሽን ስርዓት አብራሪው ቢፈልገውም ባይፈልገውም ወደ አየር ትራፊኮቹና ወደ አብራሪዎቹ ክፍል ጊዜውን ጠብቆ ይመጣል። አውሮፕላኑ በረራውን ከጀመረ 30 ደቂቃዎች ሳይሞላው ልክ 7:07 ላይ መረጃ ማስተላለፊያ መሳሪያው በድንገት አገልግሎት መስጠት አቋረጠ። ይሁንና አውሮፕላኑ ያለምንም ችግር በረራውን ቀጥሏል። ከተወሰኑ ማይል ጉዞዎች በኋላ የአውሮፕላኑ ግንኙነት ከቪየትናም ሆቺሚን የአየር ትራፊክ ተቆጣጣሪዎች ጋር ይሆናል። ቢሆንም ለአብራሪው የሬዲዮ ፍሪኩዌንሲውን ወደ ቪየትናም እንዲቀይር ተደጋጋሚ መልእክት ቢነገረውም ስለ መስማቱ ምንም ማረጋገጫ ሊሰጥ አልቻለም። ይህ ከሆነ 30 ደቂቃዎች አልፈዋል። 7:37 ላይ አውሮፕላኑ መልእክት እንደሚያስተላልፍ እየተጠበቀ ነው። ይሁንና አሁንም ምንም አይነት መልእክት አላስተላለፈም። የማሌዥያ የአየር ትራፊክ ተቆጣጣሪዎች አውሮፕላኑ የሀገሪቱን የአየር ክልል አቋርጦ እንዳልወጣ እያሰቡ ነው። ከራዳር እይታ ውጭ ሆኖ በድንገት የተሰወረው ሌሊት 8:30 ሲሆን የማሌዥያ አየር ትራፊክ ተቆጣጣሪዎች አንዳች ነገር እንደተፈጠረ መጠርጠር ጀምረዋል። በአቅራቢያቸው ያሉ የአየር ተቆጣጣሪዎችን ቢጠይቁም አውሮፕላኑ እምጥ ይግባ ስምጥ እዚህ ደረሰ የሚላቸውና በራዳራቸው እይታ ውስጥ ስለመግባቱ የሚገልጽላቸው አላገኙም። አብራሪውን ለማግኘት መልእክት ቢልኩም ምንም መልስ አልመጣም። ሌሊቱ ተጋምሶ የንጋት ብርሃን ሲፈነጥቅ MH370 ቤጂንግ ዓለም አቀፍ አየር ማረፊያ መድረስ ነበረበት። ነገር ግን በመድረሻው ሰዓት መዘግየቱን የሚያሳይ መረጃ በበረራ ሁኔታ ማሳያ ሰሌዳው ላይ ይታያል። ምንም ዱካ ሳይተው ከራዳር እይታ የጠፋው MH370 ከመድረሻው 1 ሰዓት ተኩል በኋላ ከራዳር እይታ መሰወሩ በግልጽ ተነገረ። የተፈጠረው ምንድን ነው? አውሮፕላኑ ምንስ አደጋ ገጠመው? ተሳፋሪዎቹስ በምን ሁኔታ ላይ ናቸው? እነዚህና ሌሎችም ጥያቄዎች ለማሌዥያ አየር መንገድ በወቅቱ የቀረቡ ጥያቄዎች ነበሩ። አውሮፕላኑ ከጠፋ ከ11 ዓመታት በኋላ ዛሬም ምላሽ ያልተገኘለት ተመሳሳይ ጥያቄ ይነሳል። ንብረትነቱ የማሌዥያ አየር መንገድ የሆነው MH370 አውሮፕላን ከተመረተ ገና 12 ዓመቱ ነው። ከተመረተ ጊዜ ጀምሮ ያደረገው በረራ 53400 ሰዓቶች ብቻ ነው። ደብዛውን አጥፍቶ የጠፋው ይህ አውሮፕላን መሰወሩ ከተነገረ እነሆ 11 ዓመታት ሞልቶታል። ይሁንና ዛሬም ድረስ ስለመጥፋቱ እንጂ የትና እንዴት እንደጠፋ የሚያሳይ
የመረጃ ጭላንጭል እንኳ ማግኘት አልተቻለም። የማሌዥያ ባለስልጣናት የመጥፋቱ ጉዳይ በሰዎች ሆን ተብሎ እንደተፈጸመ ያምናሉ። አውሮፕላኑ አደጋ ደርሶበት ቢሆን ኖሮ ቢያንስ የአውሮፕላኑ ስብርባሪና የሟቾች አስክሬን ሊገኝ ይገባ ነበር ይላሉ። ምናልባት ግን ጠለፋ ተፈጽሞበት ሆን ተብሎ ተሰውሮ ሊሆን ይችላል የሚለው ሚዛን የሚደፋ ግምት ስለመሆኑ የአቪዬሽን ዘርፍ ባለሙያዎች ይገልጻሉ። የአውሮፕላኑ አብራሪ የ53 ዓመት ዕድሜ ያለውና የ3 ልጆች አባት የሆነው ካፒቴን ዛሃሪ አህመድ ሻህ ነው። ዛሃሪ አየር መንገዱን ለ33 ዓመታት አገልግሏል። ከ18000 በላይ የበረራ ሰዓት ልምድ አለው። ይህ ደግሞ በበረራ ከፍተኛ ልምድ እንዳለው የሚያሳይ ነው። ረዳቱ ደግሞ የ27 ዓመት ዕድሜ ያለው ፋሪቅ አብዱል ሐሚድ ነው። አየር መንገዱን ለ7 ዓመታት ያገለገለው ፋሪቅ የ2800 ሰዓት የበረራ ልምድ አስመዝግቧል። ይሁን እንጂ በቦይንግ 777 ላይ ረዳት አብራሪ ሆኖ ሲመደብ ይህ የመጀመሪያው ነው። ታዲያ ብዙም አሮጌ የማይባለው አውሮፕላን ብቃት ባለው ዋና አብራሪ አየሩን እየቀዘፈ እንዴት በድንገት ሊሰወር ቻለ? እንቆቅልሹ ያለው እዚህ ጋር ነው። አብራችሁኝ እስከ ፍጻሜው ድረስ ዝለቁ። በአውሮፕላኑ ውስጥ የማሌዥያ፣ የቻይና፣ የህንድ፣ የኢንዶኔዥያ፣ የአውስትራሊያ ዜጎችን ጨምሮ የ14 የተለያዩ ሀገራት ዜግነት ያላቸው መንገደኞች ተሳፍረዋል። የአውሮፕላኑ ደብዛ መጥፋት በተነገረ በ4 ሰዓታት ውስጥ አንድ የፈልጎ ማዳን ቡድን ተዋቅሯል። በቡድኑ ውስጥ ደግሞ ቻይናና አውስትራሊያ ዜጎቻቸው ስለሚገኙ በፍጥነት ፍለጋውን ተቀላቅለዋል። የፈልጎ ማዳን ቡድኑ የፍለጋ ትኩረቱን የደቡብ ቻይና አካባቢዎች በማድረግ ፍለጋውን ጀመረ። የመጀመሪያ ትኩረቱንም አውሮፕላኑ ከራዳር ከተሰወረበት ከማሌዥያ ሰሜን ምስራቅ አካባቢዎች አንስቶ እስከ ደቡባዊ ቪየትናም ድረስ አደረገ። ይሁንና አንዳች ፍንጭ አላገኘም። በማልዲቭ ደሴቶች የሚኖሩ ሰዎች ግዙፍ አውሮፕላን በቅርበት ስለመመልከታቸው በወቅቱ መረጃ ሰጥተዋል። የእሳት ፍንጣቂና ከፍንዳታ ጋር የተያያዘ ድምፅ ሰምተናል የሚሉ ሰዎችም ጥቆማ ስለሰጡ ፍለጋው በደቡባዊ ቻይና ባህር ላይ አተኮረ። በዚህም ምንም ፍንጭ ሳይገኝ ቀረ። ይሁንና ከ4 ቀናት በኋላ የማሌዥያ ጦር ኃይል አንድ መረጃ ይፋ አደረገ። በዚህ መረጃ መሠረት MH370 የሀገሪቱን ድንበር ሳያቋርጥ የመጣበትን አቅጣጫ ቀይሮ ወደ ምዕራብ አቅጣጫ መጓዙንና ለተወሰኑ ደቂቃዎች እዚያው አካባቢ ሲሽከረከር እንደነበረ በወታደራዊ የራዳር እይታ ውስጥ እንደገባ አረጋገጠ። የዚህ መረጃ ይፋ መደረግ በርከት ያሉ ጥያቄዎችን ይዞ ብቅ አለ። አውሮፕላኑ ወደፊት መጓዝ ትቶ ስለምን ወደ ኋላው ተመለሰ? ለምንስ የተወሰኑ ደቂቃዎች ካለበት ሳይርቅ መሽከርከር ፈለገ? ከዚያ በኋላ ወዴት ሄደ? የሚሉት ጥያቄዎች መልስ የሚሹ ቢሆንም ከግምት ውጪ ማንም መልስ ሊሰጥበት አልቻለም። የማሌዥያ ጦር ኃይል ስለ አውሮፕላኑ መጥፋት የራሱን ግምት አስቀምጧል። በመጀመሪያ ላይ አንዳች ችግር ገጥሞት በአቅራቢያው ባለ አውሮፕላን ማረፊያ ለማረፍ ፍቃድ እየጠበቀ ይሆናል የሚል ግምት ነበረው። ይሁንና እንደተባለው አላረፈም። ይልቁንም አውሮፕላኑ የነበረበት ከፍታና ከራዳር የነበረው ርቀት ተሰልቶ ሊገኝበት ይችላል ተብሎ በታሰበው ቦታ ሁሉ ፍለጋው ቀጠለ። የነፍስ አድን ቡድኑ ላይ የተሳተፉት አውስትራሊያ፣ ቻይና እና ማሌዥያ 120,000 ስኩዌር ኪሎ ሜትሮችን በሸፈነው ፍለጋ ላይ ጥቂት እንኳ የተስፋ ጭላንጭል አላገኙም። ፍለጋው ከተጀመረ ጀምሮ እስከሚቋረጥ ድረስ 27 አነስተኛ የአውሮፕላን ቁርጥራጭ የሚመስሉ አካላት ሲያገኙ ከነዚህ ውስጥ 3ቱ ከMH370 ጋር በቀጥታ የሚገናኙ ይመስሉ ነበር። ይሁንና በትክክል የተገኙት ቁርጥራጮች የMH370 ስለመሆናቸው የሟቾች አካላትንም ሆነ የበረራ መረጃ የሚመዘግበውን ጥቁሩን ሳጥን ማግኘት አልተቻለም። የት እንደወደቀ እንኳ ያልታወቀውን የአውሮፕላን አካል በሰፊው የቻይና ባህርና የህንድ ውቅያኖስ ላይ የመፈለጉ ሥራ መርፌ የመፈለግ ያህል ከባድ ሆኗል። የአውሮፕላኑን መጥፋት ተከትሎ የተለያዩ መላምቶች ተቀምጠዋል።
ከነዚህ መካከል የአውሮፕላኑን አለመስራት፣ ፍንዳታና እሳት አሊያም እገታ ወይም የሽብር ጥቃት ሊሆን ይችላል የሚሉት ሐሳቦች ቀዳሚውን ግምት ይይዛሉ። እገታ ወይም የሽብር ተግባር ቢሆን ኖሮ አጋቾቹ ወይም ሽብርተኞቹ ፍላጎታቸውን ወዲያውኑ ሊያሳውቁ ወይም ሊደራደሩ ይገባ ነበር። ይህ ካልሆነም እንደ መስከረም አንዱ ጥቃት ዓላማቸው አጥፍቶ መጥፋት ቢሆን ኖሮ አንድ ትልቅ ከተማ ላይ የሚፈልጉትን ድርጊት ይፈጽሙ እንደነበር መገመት ይቻላል። ስለሆነም ይህ ግምት ሚዛን የሚደፋ ሆኖ አልተገኘም። ሌላኛው መላምት ከወቅቱ የአውስትራሊያ ጠቅላይ ሚኒስትር ቶኒ አቦት የተሰነዘረው ነው። እንደ ጠቅላይ ሚኒስትሩ ገለጻ ፓይለቱ ራሱን ለማጥፋት የወሰደው እርምጃ ሊሆን ይችላል። ይህን የቶኒ አቦትን ሐሳብ ሌሎችም ይጋሩታል። ምክንያታቸው ደግሞ ፓይለቱ ባልተለመደ ሁኔታ የተጓዘባቸው መንገዶችና የኮሚዩኒኬሽን መሳሪያዎች በሙሉ ከአገልግሎት ውጪ መሆናቸው ነው። ይህን ምክንያት ፓይለቱን በቅርብ የሚያውቁ ሰዎች አይቀበሉትም። ፓይለቱ የበጎ አድራጎት ሥራ የሚሠራና በርካቶችን የሚረዳ በመሆኑ ይህን ያደርጋል ብለው እንደማያምኑ የቅርብ ባልንጀሮቹ ይናገራሉ። ይሁንና ከዚህ ተቃራኒ የሆነ ማስረጃ ከዛሃሪ መኖሪያ ቤት ከሚገኝ ምስለ በረራ ወይም ሲሙሌተር ላይ ተገኝቷል። መጀመሪያ ላይ ምስለ በረራው ምንም አይነት የተለየ የበረራ መስመር አልተገኘበትም ነበር። ከ2 ዓመት በኋላ ግን ከምስለ በረራው ላይ የተሰረዘ አንድ የልምምድ መረጃ ሪከቨር ተደርጓል ወይም ተመልሶ እንዲታይ ተሰርቷል። ይህ መረጃ ዛሃሪ አሁን የጠፋውን አውሮፕላን ከተጓዘበት መንገድ ጋር ተመሳሳይ የሆነ ልምምድ ሲያደርግ እንደነበር ያሳያል። የምስለ በረራው መጨረሻ በህንድ ውቅያኖስ ውስጥ ሲወድቅ የሚያሳይ ስለነበር ፍለጋው ወደዚያ ያተኮረው በዚህ ምክንያት ነበር። በዛሃሪ ቤት ውስጥ ይህ መረጃ ቢገኝም ጓደኞቹ አሁንም ድረስ እርሱ ይህን አያደርግም እያሉ ነው። አብራሪዎች በድንገተኛ ሁኔታ ውሃ ላይ የማረፍ ልምምድ ማድረጋቸው የተለመደ በመሆኑ በዛሃሪ ምስለ በረራ ውስጥ የተገኘው መረጃ ከዚህ የተለየ ትርጉም የሚሰጠው አይደለም ይላሉ። አብዛኛዎቹ የመንገደኞች ቤተሰቦች ዛሬም ድረስ ተስፋ የቆረጡ አይመስሉም። የጠፉት ዘመዶቻቸው አንድ ቀን ወደ እነርሱ እንደሚመለሱ እምነት አላቸው። አንድ ቻይናዊ ወላጅ ዛሬም ድረስ ልጃቸው በአንድ ደሴት በሕይወት ስለመኖሩና ሊመለስ እንደሚችል እንደሚያምኑ ገልጸዋል። የእርሳቸውን የሚመስል ሐሳብ ያላቸው ሰዎች የመኖራቸውን ያህል የመንገደኞቹ ጉዳይ ያበቃለት በመሆኑ ካሳ እንዲከፈላቸው የሚጠይቁም በርካታ ናቸው። የማሌዥያ አየር መንገድ ለተጎጂ ወገኖች ለእያንዳንዳቸው ወደ 350,000 የአሜሪካን ዶላር ካሳ ክፍያ ፈጽሟል። የ40 ተጎጂ ቻይናውያን መንገደኞች ቤተሰቦች ግን ይህን የካሳ ክፍያ አልተቀበሉትም። ፍርድ ቤት ባቀረቡት ክስ ላይ እያንዳንዳቸው ከ1.4 ሚሊዮን እስከ 11 ሚሊዮን የአሜሪካን ዶላር ድረስ እንዲከፈላቸው ጠይቀዋል። ይህ የማሌዥያ አየር መንገድ ሊከፍል ካቀደው ከ30 እጥፍ በላይ ይልቃል። የማሌዥያ አየር መንገድ ግን የአውሮፕላኑ አምራች ቦይንግ፣ የሞተሩ አምራች ሮልስ ሮይስ እና የጀርመኑ የኢንሹራንስ ኩባንያ አሊያንስ በክሱ እንዲካተቱ ጠይቀዋል። የማሌዥያው MH370 ቦይንግ 777 መጥፋት ለሀገሪቱ አየር መንገድ መጥፎ ስም ጥሎበት አልፏል። ይህን ተከትሎ ለ3 ተከታታይ ዓመታት ከፍተኛ ኪሳራን ለማስተናገድ ተገዷል። ይባስ ብሎ የMH370 አውሮፕላን ፍለጋ ሳይጠናቀቅና የደረሰው ትክክለኛ ጉዳት ሳይታወቅ አየር መንገዱ ሌላ አደጋ አስተናግዷል። በተመሳሳይ ዓመት ጁላይ 17 ላይ NH17 በዩክሬን ድንበር አቅራቢያ ተከስክሶ የያዛቸው 283 መንገደኞችና 15 የበረራ ሰራተኞች በሙሉ ሞተዋል። የማሌዥያ መንግስት አየር መንገዱን በመንግስት ይዞታ ስር እንዲሆን ያደረገው እንደ አውሮፓውያን አቆጣጠር በ2014 ነበር። ከዚህ ጊዜ ጀምሮ ትርፍ ያስመዘገበው አንድ ጊዜ ብቻ ነው። በቻይና መንገደኞች ቤተሰቦች የተመሰረተው ክስ ደግሞ አየር መንገዱ በእንቅርት ላይ ጆሮ ደግፍ እንዲሉ ከፍተኛ ጫና ፈጥሮበታል። በህንድ ውቅያኖስ የተደረገው የMH370 ፍለጋ ቻይናና አውስትራሊያ ያደረጉትን ድጋፍ ሳይጨምር
አየር መንገዱን $150 ሚሊዮን አስወጥቶታል። ይህ በአቪዬሽን ታሪክ እጅግ በጣም ውዱ የአውሮፕላን ፍለጋ አስብሎታል። የአውሮፕላን ፍለጋው 120,000 ስኩዌር ኪሎ ሜትሮችን ሸፍኗል። ይህ ስፋት መርከቦችም አውሮፕላኖችም ከሚጓዙበት መንገድ ወጥቶ በሰፊው የተከናወነ ነው። ከሁለት ዓመታት ፍለጋ በኋላ ጃንዋሪ 2017 ላይ የሦስቱ ሀገራት መንግስታት ፍንጭ ሊያገኙ ባለመቻላቸው ፍለጋው በጊዜያዊነት እንዲቆም በጋራ ተስማምተዋል። ይሁንና ይህ ውሳኔ መንገደኞቹን ቤተሰቦች አላስደሰተም። ከዓመት በኋላ የማሌዥያ መንግስት ፍለጋው እንዲቀጥል ኦሽን ኢንፊኒቲ ከተባለ ኩባንያ ጋር ስምምነት ፈጽሟል። ስምምነቱ ምንም ካልተገኘ ምንም አይከፈልም በሚል መግባባት ላይ የተመሰረተ ነበር። ኩባንያው ለፍለጋው ዘመናዊ የሚባሉ የፍለጋ ቴክኖሎጂዎችን ተጠቅሟል። ምንም የተለየ ፍንጭ ባያገኝም አሁንም ከ10 ዓመታት በኋላ ፍለጋው እንደ አዲስ ቀጥሏል። ኦሽን ኢንፊኒቲ ስብርባሪውን የሚያገኝ ከሆነ $70 ሚሊዮን የሚከፈለ ይሆናል። ካልተገኘ ግን 74 ሳንቲም እንደማያገኝ ተገልጾለታል። ኦሽን ኢንፊኒቲ ከዓመታት በኋላ በጀመረው በዚህ ፍለጋ 50,000 ስኩዌር ኪሎ ሜትር ለመሸፈን አቅዷል። በዚህኛው ፍለጋ የአውሮፕላኑን ስብርባሪ ማግኘት ከቻለ የዓመታት እንቆቅልሽ ሆኖ የቆየውን የመሰወር ታሪክ ይፈታል። አውሮፕላኑ እንዴት ጠፋ? ከበስተጀርባው ያሉ ጥርጣሬዎች ወዴት ያመራሉ? አውሮፕላኑን ያጋጠመው አደጋ የሽብር ጥቃት ወይስ ጠለፋ? የእነዚህም እውነታ ጥርት ብሎ የሚታወቅ ይሆናል። ለዛሬ ትኩረት ያደረግኩበት ርዕሰ ጉዳይ በዚህ ተጠናቋል። በቀጣይ በሌላ ዝግጅት እመለሳለሁ። አብራችሁ ለነበራችሁ በሙሉ ምስጋና ይድረሳችሁ። መልካም ጊዜ